ሄይ ጋይስ በድጋሚ ተገናኝተናል። ስለ ሀላ አፕ አንዳንድ መረጃዎች ልስጣችሁ። የመጀመሪያው ሀላ አፕን እንዴት ልንሰራ እንችላለን ነው ወይ ደግሞ በምን ልንሰራ እንችላለን የሚለው እኔ ሀላ አፕን ለመስራት የመጀመሪያው ስማርትፎን ያስፈልገናል፣ ሁለተኛ ኢሜል ያስፈልገናል፣ ሶስተኛ ደግሞ አሪፍ የሆነ ኢንተርኔት ያስፈልገናል። እነዚህ ካሉን ሀላ አፕን መጀመር እንችላለን። ሀላ አፕን ማን ቢሰራው ይመከራል? ሀላ አፕን ወንድም ሴትም ወጣትም እድሜው የገፋም ቢሰሩት ውጤታማ ሊያደርግ የሚችል አፕ ነው። በአሁኑ ሰዓት በጣም ብዙ አይነት ላይቭ ስትሪም አፖች አሉ። ሀላ አፕ ግን ከሁሉም የተለየ ተመራጭ የሚያደርገው ምንድን ነው? የመጀመሪያው አፑ አዲስ ነው፣ ከተጀመረ ገና 1 ዓመቱ ነው። ሁለተኛ ላይቭ ስትሪም የለውም፣ ቮይስ ስትሪም ነው። ማንኛውም ሰው ጎን ለጎን ስራውን እየሰራ መስራት የሚችለው አፕ ነው። የመጀመሪያው ስልካችን ሌሎች አፖች እንደሚያግሉብን፣ ለምሳሌ እንደ ላይቭ ስትሪም አፖች በጣም ስልክ ያግላሉ። ይሄ እንደዛ አያግልም። ሁለተኛ ስልክ አያጨናንቅም። ሶስተኛም የባትሪ እድሜ አያሳጥርም። ሀላ አፕ በብዙ ነገር ከሌሎች አፖች የተሻለ ነው። ሌላው የሀላ አፕ ታስኮች ናቸው። ታስካችንን አፑን ዳውንሎድ አድርገን ሬጂስተር ካደረግንበት ቀን ጀምሮ መስራት እንችላለን። ያው የዌልካም የ7 ቀን ታስክ አለው። በቀን 6000 ይሰጣል ለ7 ቀን ማለት ነው። ለ7 ቀን በራሳችን ሩም ላይ ለ3 ሰዓት ወይ ደግሞ በሌላም ሰው ሩም ላይ ለ3 ሰዓት ያክል ስንቀመጥ 6000 ፖይንት ይሰጠናል ማለት ነው። ለ3 ሰዓት ማለት ግዴታ ሙሉ 3 ሰዓቱን መቀመጥ አይጠበቅብንም። 30 ደቂቃ እያደረግንም መቀመጥ እንችላለን። የሀላ አፕ ታስክ ስንት ሰዓት ነው የሚቀየረው? ከምሽቱ 3 ሰዓት ተኩል ነው ታስኩ የሚቀየረው። ሌሎች አፖች ላይ ከምሽቱ 1 ሰዓት ነው የተለመደው። ይሄ ግን አሪፍነቱ ማንኛውም ሰው ከስራው ሲመለስ ራሱ ማታ እስከ 3 ሰዓት ተኩል ታስኩን የመስራት እድል አለው። ሌላው ሀላ አፕ ላይ የማይቻሉ ነገሮች፣ የመጀመሪያው የሌላ አፕን ፕሮሞት ማድረግ አይቻልም፣ ወዲያው ነው ባን የሚያስደርገው። ሁለተኛ ማጭበርበር አይቻልም። ሶስተኛ ሴክሹዋል የሆኑ ነገሮች መላላክ አይቻልም። አራተኛ ሊንኮችን መላላክ አይቻልም። አምስተኛ አፑን ከጀመርን 7 ቀን ሳይሞላን በፊት ማይካችንን ኦፍ ማድረግ አንችልም። ሀላ አፕ ላይ ስንገባ ማድረግ ያለብን የመጀመሪያው ነገር ኤጀንት መያዝ ነው። ኤጀንት ውስጥ ካልገባን ታስኮቹ አይመጡልንም። ሁለተኛ ደግሞ ኤጀንት ካልያዘን የምናጣው ነገር ምንድን ነው? የመጀመሪያው ሰፖርት ሊያደርገን የሚችለው ኤጀንታችን ነው። በእውቀትም ሊሆን ይችላል፣ በገንዘብም ማለት ነው። ሁለተኛ ኤጀንት መያዝ ግዴታ ያለብን ለምንድን ነው? ስለ አፑ ዲቴል የሆነ ነገር መረጃ እንድናገኝ። ሁለተኛ ምንም ነገር ሀፕን ቢያደርግብን ሊያስተካክልልን የሚችለው ኤጀንታችን ስለሆነ ኤጀንት መያዝ ግዴታ አለብን። ሌላ ሀላ አፕ ላይ ፖይንት እና ኮይን እንዴት ነው የምናገኘው? የመጀመሪያው ኮይን የምናገኘው ላኪ ባጎችን በመክፈት፣ ሁለተኛ ደግሞ ኢንቫይት ያደረግናቸው ሰዎች ሪቻርጅ የሚያደርጉና በኮይን የሚያንቀሳቅሱ ከሆነ ከነሱ ኤጀንቶቻቸው በመሆናችንና ኢንቫይት በማድረጋችን ብቻ ኮይን ማግኘት እንችላለን። የተለያዩ ኢቨንቶች ሲዘጋጁ እነዛ ኢቨንቶች ላይ ኮይን ማግኘት ይቻላል። ፖይንት በብዙ አይነት መንገድ ይሰበሰባል። ታስካችን ፖይንት ነው። ጊፍት ስናገኝ ፖይንት ሆኖ ነው የሚገባልን። ሌላው በኤጀንሲ የምናገኘውም ኮሚሽን ፖይንት ሆኖ ነው የሚገባልን። የፖይንት እና የኮይን ልዩነት ምንድነው? ኮይን ኤክስቼንጅ፣ ኮይን ማለት ኤክስቼንጅ የምናደርግበት፣ ጊፍት የምንለዋወጥበት እና ጋምብል የምናደርግበት፣ ጌም የምንጫወትበት ነው። የኮይን ጥቅሙ ይሄ ነው። ፖይንት ማለት ደግሞ 2 ጥቅም ነው ያለው። የመጀመሪያው ብር ሆኖ የሚወጣው ፖይንቱ ነው። 100,000 ፖይንት ስንደርስ $10 ማለት ነው። $10 ሲደርስ ነው ዊዝድሮ ማድረግ የምንችለው። ሁለተኛ የፖይንት ጥቅም ደግሞ ፖይንቱ ድጋሚ 100,000 ፖይንት ሲደርስ ከፈለግን ዊዝድሮ ማድረግ እንችላለን። ከፈለግን ደግሞ ወደ ኮይን ኤክስቼንጅ ማድረግ እንችላለን። ወደ ኮይን መቀየር እንችላለን ፖይንቱን። እዚህ አፕ ላይ በዘላቂነት ጥሩ ገንዘብ ለመስራት የሰራነውን ቶሎ ዊዝድሮ ባናደርግ እዛው ላይ ኢንቨስት አድርገን ወደ ኮይን ብንቀይረው የተሻለ ነው ተብሎ ይመከራል። ሌላው ሀላ አፕን ጥሩ የሚያደርገው ከስተመር ሰፖርቶቹ ወይ ደግሞ አድሚኖቹን በቀጥታ ማግኘት ይቻላል። ሀላ አፕ ላይ ሊያጋጥመን የሚችል ነገር ምንድነው? ሚዩት ስናደርግ ሎክ ሊልብን ይችላል። ታስካችን ሙሉ ለሙሉ ሊዘጋብን ይችላል። ሚዩት ማድረግ ሀላ አፕ ላይ አይቻልም። በተለይ ደግሞ ከጀመራችሁ 7 ቀን ያልሆናችሁ ልጆች ሚዩት ሳታደርጉ ነው መቀመጥ ያለባችሁ። ድንገት እንኳን ሚዩት አድርጋችሁ ሎክ ቢደረግባችሁ ያ ሎክ እንዲነሳላችሁ ወይ እንዲከፈትላችሁ ምንድነው ማድረግ ያለባችሁ? የራሳችሁ ሩም ላይ ምንም አይነት ሚዩት ሳታደርጉ ከ3 ሰዓት በላይ ስትቀመጡ ሎክ ያደረገባችሁ ወይ ደግሞ ታስካችሁን የዘጋባችሁ ይለቅላችኋል ማለት ነው። ስለዚህ እዛ ችግሩ ስላለመግባት በፍጹም ማይካችሁን ሚዩት ማድረግ የለባችሁ። በአጭሩ ሀላ አፕ ይሄን ይመስላል።